የያኩዚ ጣት መቁረጥ ወይም ዩቢሱሚ። ዩቢሱሚ በመባል የሚታወቀው የያኩዚ ጣት መቁረጥ አንድ የቡድን አባል በቡድኑ ውስጥ ባለ ሌላ ሰው ላይ ጥፋት ሲፈጽም ይቅርታ ለመጠየቅ የሚደረግ ስርዓት ነው። ይህም ልባዊ ይቅርታና ጸጸትን ለማሳየት የግለሰቡ ትንሿን ጣት ቆርጦ ማስወገድን ያካትታል። ይህንን በዝርዝር ውስጥ ካሉት ሌሎች ጨካኝ ድርጊቶች በተለየ መልኩ የረጅም ጊዜ ህመም ስለማያስከትልና ለሞት ስለማይዳርግ በትንሹ አሰቃቂ ተብሎ በሚመደብ ደረጃ ላይ አስቀምጨዋለሁ። ባስቲናዶ። ባስቲናዶ ተጎጂውን በእግሩ ሶል ላይ ብቻ በቀጭን በትር በታሰረ ገመድ ወይም በአለንጋ መግረፍን ያካትታል። ከአብዛኞቹ የግርፋት አይነቶች በተለየ መልኩ ዓላማ አካላዊ ጉዳት ማድረስ ሳይሆን ከፍተኛ ህመም እንዲሰማው ማድረግ ነው። ሆኖም ግን ድርጊቱ በጣም ከጠነከረ ወይም ለረጅም ጊዜ ከተከናወነ ተጎጂው ከእንግዲህ መራመድ እንዳይችል ሊያደርገው ይችላል። ይህ ዘዴም ለሞት የሚያዳርግ አይደለም። ፒች ካፒንግ። ይህ ዘዴ ትኩስ ዘይት በወረቀት የተሰራ የልጥ ቅርጽ ባለው ኮፍያ ውስጥ በማድረግ በተጎጂው ራስ ላይ መድፋትን ያካትታል። ዘይቱም ከቀዘቀዘ በኋላ ኮፍያው በኃይል ተገፎ ይነሳል። በዚህ ጊዜ የተጎጂው የራስ ቆዳ አብሮ በመላጥ ለዘላለም የሚቆይ ጠባሳ ይተዋል። ይህ ድርጊት አብዛኛውን ጊዜ መግደልን ታስቦ የሚደረግ ባይሆንም ከድርጊቱ በኋላ ለሞት የሚዳረግ ኢንፌክሽኖችን የመከሰት እድሉ ከፍተኛ ነው። የዝሆን እግር ጋንጋራኦ በመባል የሚታወቀው ይህ ቅጣት በአብዛኛው በእስያ በተለይም በህንድ ይተገበር ነበር። ቅጣቱም ተጎጂው በዝሆን በማስረገጥ መግደልን ያካትታል። ይህ ዘዴ ሁለት አይነት አፈጻጸም ነበረው። ተጎጂው እድለኛ ከሆነ ጭንቅላቱን በመቀመጫው ላይ እንዲያልፍ ይደረጋል። ዝሆኑም ጭንቅላቱን በመርገጥ ወዲያው ይገለዋል። ይህም ሞቱን ቅጽበታዊ ስለሆነ ብዙም ስቃይ የለውም። ሆኖም ግን ሁለተኛው አይነት አፈጻጸም እንደ መጀመሪያው ቀላል አልነበረም። አንዳንዶቹ የንጉሳውያን ቤተሰቦች ድርጊቱ ረዘም ላለ ጊዜ ተቀምጠው መመልከት ስለሚፈልጉ የዝሆን አሽከሮች ዝሆኖቹ መጀመሪያ እንደ እጅና እግር ያሉ ለህይወት ወሳኝ ያልሆኑ የሰውነት ክፍሎች እንዲረግጡ ያሰለጥናቸዋል። ዝሆኑም በመጨረሻ የሰውየውን ራስ ረግጦ እስኪገለው ድረስ። ፓይናኩሊ። በጥንታዊ ሮማ የገዛ አባታቸውን የገደሉ ሰዎች ፓይናኩሊ ለተባለ ቅጣት ይዳረጉ ነበር። ይህ የሞት ቅጣት ሲሆን ተጎጂው ከህያው እንስሳ ጋር ማለትም ውሻ፣ እባብ፣ ዝንጀሮ ወይም ዶሮ በአንድ ላይ በቆዳ ከረጢት ውስጥ ተሰፍቶ ወደ ባህር ይጣላሉ። የሮማውያን ዴሲሜሽን። በጥንቷ ሮም የወታደር ክፍሎች ውስጥ ትላልቅ ቡድኖች እንደ ፍርሃት፣ አመጽ ወይም ከጦር ሜዳ መኮብለል ያሉ ከባድ ወንጀሎች ሲፈጽሙ ዴሲሜሽን የተባለ ቅጣት ይፈጸምባቸው ነበር። በግምት 480 ወታደሮችን የያዘ አንድ የጦር ክፍል በ10 ይከፈላል። እያንዳንዱ ቡድን እጣ ይጥላል። አጭሩን እጣ ያወጣ ወታደር በ10 ጓደኞቹ እጅ እንዲገደል ይደረጋል። አገዳደሉ አብዛኛውን ጊዜ በድንጋይ በመውገር በዱላ በመቀጥቀጥ ወይም በጩቤ በመውጋት ነበር። የተረፉት 9 ወታደሮች ደግሞ ለተወሰነ ጊዜ ከጦር ሰፈሩ ደህንነት ጥበቃ ውጭ እንዲቆይ ይደረጋል። የሚገደለው ሰው በዕጣ በዘፈቀድ ስለሚመረጥ ጥፋተኛ ቢሆንም ባይሆንም በቡድን ውስጥ ያሉ ወታደሮች ሁሉ የመገደል ዕድል ነበራቸው። በመድፍ አፍ ላይ አስሮ መተኮስ። በመድፍ አፍ ላይ አስሮ መተኮስ ተጎጂው በመድፍ አፍ ላይ ታስሮ የሚተኮስበት የግድያ ዘዴ ነው። ይህ ቅጽበታዊ ሞትን ያስከትላል። በ19ኛው ክፍለ ዘመን አንድ እንግሊዛዊ ወታደር ድርጊቱን ሲገልጸው የተጎጂው ራስ ከ40 እስከ 50 ጫማ ያህል ወደ ላይ ሲወረወር እንደተመለከተ ይናገራል። እጆቹ ወደ ቀኝና ወደ ግራ ተበታትነው እስከ 100 ያርድ ርቀት ላይ ይወድቃሉ። እግሮቹ ደግሞ ከመድፎ አፍ ስር መሬት ላይ ይወድቃሉ ብለዋል። ይህ ዘዴ ተጎጂው ሞት ቅጽበታዊ ስለሆነ ምንም አይነት ህመም ስለማይሰማው በዚህ ዝርዝር ውስጥ ዝቅተኛ ደረጃ ላይ ተቀምጧል። ቤዚል ሁለተኛ የዕውሮች ጉዞ። የባዛንታይን ንጉስ ቤዚል ሁለተኛ በክሌዲዮን ጦርነት ወቅት 15000 የሚሆኑ ቡልጋሪያን ማርኮ ነበር። ለሀገራቸው አስፈሪ መልእክት እንዲሆን በማሰብ ምርኮኞቹን በመቶ ከፈላቸው። ከእያንዳንዶቹ 100 ምርኮኞች መካከል 99 እንዲታወሩ አደረገ። መቶኛው ሰው ግን ሌሎቹን 99ዎቹን እንዲመራ ወደ ቤታቸው እንዲወስዳቸው በአንድ አይኑ ብቻ እንዲታወሩ አደረገ። የቡልጋሪያው ንጉስ ሳሙኤል የሰራዊቱ መታወር ሲመለከት በደረሰበት ድንጋጤ በ1014 ዓ.ም በልብ ድካም መሞቱ ይነገራል። ካስተሮይልና የበርሜሉ ቅጣት። አንድ ሰው ከፍተኛ መጠን ያለው ካስተሮይል እንዲጠጣ ማስገደድ ከፍተኛ የሆድ ቁርጠት የሚያስከትል ሲሆን ሰውነቱም ሰገራ መቆጣጠር እስከማይችል ድረስ ያሳምመዋል። ከዚያም ግለሰቡ በሰው መጠን ልክ በተሰራ በርሜል ውስጥ ይከቱታል። የሚወጣውም ጥፋቱን አምኖ ሲናዘዝ ብቻ ነው። ግለሰቡ ትብብር ካላደረገ በበርሜል ውስጥ በገዛ የሰውነት ሰገራው እንዲታፈንና እንዲሰምጥ እስከማድረግ ሊደርስ ይችላል። ኢሚርመንት ወይም በግንብ ውስጥ ማሰር። ይህ ዘዴ ለሞት ቅጣት ወይም ለህይወት ዘመን እስራት ያገለግል ነበር። ይህም አንድም ሰው በጣም ጠባብ በሆነ ቦታ ውስጥ ለምሳሌ በግንብ ውስጥ ለዘላለም ዘግቶ ማቆየትን ያካትታል። ለሞት ቅጣት ሲሆን ግለሰቡ ተርቦ እንዲሞት ይደረጋል። ለእድሜ ልክ እስራት ሲሆን ግን በትንሽ ቀዳዳ በየቀኑ ምግብና ውሃ ይሰጠው ነበር። ማወጣሪያ። ቪዲዮ ከተመቻችሁ ወደ ቀጣዩ ክፍል ከማለፋችን በፊት ላይክ እና ሰብስክራይበር እንድታደርጉ በአክብሮት ጠይቃለሁ። ተጎጂው 4 ማዕዘን ቅርጽ ባለው የእንጨት መወጠሪያ ላይ እንዲተኛ ይደረጋል። እጅና እግሩን ወደ ተቃራኒ አቅጣጫ በመሳብ የሰውነት አካሉ ይወጠራል። ይህ ድርጊት ከፍተኛ ህመም የሚያስከትል ሲሆን አጥንት እንዲላቀቅ፣ ጅማቶች እንዲበጠሱ ያደርጋል። በዋነኝነት መረጃን ለማግኘት የሚደረግ የማሰቃያ ዘዴ ቢሆንም አንዳንድ የአካል ክፍሎች ተገንጥለው እስኪወጡና ተጎጂው በደም መፍሰስ እስኪሞት ድረስ ይከናወን ነበር። ዘይት በመቀባት ላባ ማልበስ። ይህ ህዝብ በተሰበሰበበት የሚፈጸም የማሰቃያ ዘዴ ሲሆን ተጎጂው ራቆቱን እንዲሆን ከተደረገ በኋላ ትኩስ ዘይት በሰውነቱ ላይ ይፈስበታል። ከዚያም ላባዎቹ በላዩ ላይ ይበተናሉ ወይም በላባ ክምር ላይ እንዲንከባለል ይደረጋል። በዚህም ላባው ከሰውየው ጋር ይጣበቃል። ይህም ከባድ ቃጠሎና ዘላቂ ጠባሳ ከማስከተሉም በላይ ግለሰቡ በመንገድ ላይ ሲሄድ እንደ ግዙፍ ዶሮ እንዲታይ በማድረግ ለከፍተኛ የስነ ልቦና ውርደት ይዳረገዋል። ቾክፔር። ይህ በአፍ ወይም በሌሎቹ የሰውነት ክፍል ውስጥ የሚገባ ከብረት የተሰራ መሳሪያ ነው። አንዴ ከገባ በኋላ በኃይል እንዲለጠጥ ይደረጋል።
ይህም የሰውነት ቆዳ ሊጠገን በማይችል መልኩ እንዲቀደዱና ከፍተኛ ስቃይ እንዲፈጠር ይደረጋል። አዝቴኮች የልብ አወጣጥ መስዋዕት። አዝቴኮች ለፀሐይም አምላካቸው ሰዎችን መስዋዕት ሲያደርጉ ተጎጂውን በመሰዊያ ድንጋይ ላይ ያስቀምጧቸዋል። ከዚያም ቀሳውስት በሾለ ቢላዋ ሆዱን ወይም ደረቱን በመቅደድ ልቡ ገና እየመታ እንዳለ ነቅለው ያወጡታል። በመጨረሻም ልቡን ለፀሐይ አምላክ ክብር ሲሉ ወደ ሰማይ ከፍ አድርገው ያሳያሉ። የመናፍቃን ሹካ። ይህ በሁለቱ ጫፎች ላይ ሁለት የብረት ሹካዎች ያሉት የአንገት ማሰሪያ ነው። አንዱ ጫፍ ከአገጭ በታች፣ ሌላኛው ደግሞ በደረት አጥንት ላይ እንዲያርፍ ተደርጎ በአንገት ላይ ይታሰራል። ይህም ተጎጂውን ራሱን ቀና አድርጎ እንዲቆይ ያስገድደዋል። ይህም ለከፍተኛ ምቾት ማጣትና ለእንቅልፍ እጦት ይዳርጓል። ግለሰቡም ጥያቄዎችን ይጠየቃል ወይም ራሱን ቀና አድርጎ መያዝ እስኪያቅተው ድረስ እዚያው ይተዋል። በመጨረሻም ድካም ሲያሸንፈውና ጭንቅላቱን ሲያዘነብል ሹካ አንገቱንና መንጋጋውን ይበሱታል። የአይጥ ጽዋ። በሮማው ንጉስ ኔሮ የተጀመረው ይህ ዘዴ በረሃብ የተጎዳ አይጦች ያሉበት ገንዳ በተጎጂው ሆድ ላይ ማሰርና ከዚያ የገንዳውን ቂጥ በእሳት ማጋለን ያካትታል። አይጦቹ ከሙቀት ለማምለጥ ሲሉ የተጎጂውን አካል እየቦረቦሩ ወደ ውስጥ ይገባሉ። በደቡብ አሜሪካ ሬክቶስኮፕ ተብሎ የሚጠራ ሌላ አይነት ዘዴም ነበር። ይህም ህያው አይጦችን በቱቦ አማካኝነት በተጎጂው ፊንጢጣ ውስጥ በመክተት አይጦቹ ለመውጣት ሲሉ የተጎጂውን የውስጥ አካል እንዲቦረቦሩ ማድረግን ያካትታል። በህይወት እያለ መካከል ተጎጂው እንደ ዘይት ውሃ ባሉ በሚፈላ ፈሳሽ የተሞላ ትልቅ ድስት ውስጥ ቀስ በቀስ እንዲገባ ይደረጋል። መጀመሪያ የሚገቡት እንደ ጣቶች ያሉ ብዙ የነርቭ ጫፎች ያለባቸው ከፍተኛ የሚያስከትሉ የሰውነት ክፍሎች ናቸው። ከዚያም በሙቀቱ ምክንያት ቆዳ፣ ጡንቻን፣ ስብ እየለሰለሰ እየቀለጠ ይሄዳል። የውስጥ አካላትን ስጋውን ከውጭ ወደ ውስጥ እየቀቀለ ስለሚሄድ ድርጊቱ በጣም ረጅም ጊዜ የሚወስድና አሰቃቂ የማሰቃያ አይነት ነው። ሌላውና ይበልጥ አሰቃቂ ነው ተብሎ የሚታሰበው ዘዴ ደግሞ ተጎጂው መጀመሪያ በመደበኛ ሙቀት ባለው ፈሳሽ ውስጥ እንዲገባ ተደርጎ ፈሳሹ መፍላት እስኪጀምር ድረስ ቀስ በቀስ እንዲሞቅ ማድረግ ነው። ጊል ሃውሊንግ። ይህ በባህር ላይ የሚፈጸም አሰቃቂ ቅጣት ሲሆን ተጎጂው በገመድ ታስሮ ከመርከቡ ስር ከአንዱ ጫፍ ወደ ሌላኛው ጫፍ በውሃ ውስጥ እንዲጎተት ይደረጋል። ግለሰቡን በውሃ ካልታነቀ ወይም በመርከቡ ግርጌ ባሉ ስለታማ ነገሮች ካልሞተ ሕይወቱ እስኪያልፍ ድረስ ድጋሚ ደጋግሞ ይፈጸምበታል። ይህ ዘዴ እጅግ ጨካኝ በመሆኑ በጣም የተፈራ ነበር። በመጋዝ መቁረጥ። ይህ የሞት ቅጣት አፈጻጸም ሲሆን ተጎጂው ዘቅዝቆ በመስቀል ደም ወደ ጭንቅላቱ እንዲሄድ ይደረጋል። ከዚያ ገዳዩ ተጎጂውን ከመቀመጫው ጀምሮ ወደ ላይ እስከ ራሱ ድረስ በመጋዝ ለሁለት ይሰነጥቀዋል። መስቀል፣ መጎተትና በአራት መቆራረጥ። ይህ ዘዴ በመካከለኛው ዘመን ብሪታንያና አየርላንድ ውስጥ ከፍተኛ የሀገር ክህደት ወንጀል የፈጸሙ ወንዶች ለመቅጣት ያገለግል ነበር። ቅጣቱም በርካታ ደረጃዎች ነበሩት። መጀመሪያ ተከሳሹ በእንጨት ላይ ታስሮ በፈረስ እየተጎተተ ወደ መገደያው ቦታ ይወሰዳል። እዚያም ሳይሞት ተሰቅሎ ገና በሕይወት እያለ የአካል ክፍሎች ይቆራረጣሉ፣ እንዲሁም የውስጥ እቃው ይወጣል። በመጨረሻም ራሱን ተቀልቶ አካሉ በአራት ይከፈላል። የእነዚህ ሰዎች አስክሬን እንደ ለንደን ብሪጅ ባሉ ታዋቂ ቦታዎች ላይ ለህዝብ እይታ እንዲቀመጥ ይደረግ ነበር። ይህም ሌሎች ከሀገር ክህደት እንዲጠነቀቁ ለማስፈራሪያነት ይውል ነበር። ግላስትሬሽን። ይህ ዘዴ ሁልጊዜ ለሞት ባይዳረግም ካለው ከፍተኛ ህመም የተነሳ በዚህ ዝርዝር ውስጥ ተካቷል። ይህም አንድ የመስታወት ዘንግ በወንድ ብልት ቀዳዳ ውስጥ እንዲገባ ከተደረገ በኋላ በመዶሻ እንዲሰባበር ማድረግን ያካትታል። የመስታወትም ስብርባሪዎች በሰውነት ውስጥ ተበታትነው የውስጥ አካል በመቅደል ሊገልጽ የማይቻል ስቃይ ያመጣል። ቀርከሃ በፊንጢጣ ውስጥ ማሳደግ። በዚህ ዘዴ ቀርከሃ በተጎጂው ፊንጢጣ ስር እንዲበቅል ይደረጋል። ቀርከሃም በጣም በፍጥነት የሚያድግ ተክል በመሆኑ በጥቂት ቀናት ውስጥ የሰውየውን የውስጥ አካል እየበሳ ይመጣል። ተክሉን በሰውየው ሌላኛው በኩል እስኪወጣ የውስጥ አካል እየቀደደ ከፍተኛ ስቃይን ያሳድራል። የስፔን አህያ። ይህ ስለታማ ማዕዘን ያለው ከእንጨት የተሰራ የማሰቃያ መሳሪያ ሲሆን ተጎጂው እንደ አህያ እንዲቀመጥ ይገደዳል። ከዚያም ወደ ታች የሚኖረውን ጫናና ህመም ለመጨመር በእግሮቹ ላይ ከባድ ነገሮችን ይታሰራሉ። ይህም በእግርና በአከርካሪ አጥንት ላይ ከባድ ጉዳት የሚያስከትል ሲሆን በመጨረሻ ተጎጂው በገዛ አካሉ ክብደት ምክንያት ለሁለት እስኪሰነጠቅ ድረስ ስቃዩ ይቀጥላል።